ምንም የምታስረዳኝ ነገር የለም። ያወራሁን እሺ። አሁን ምንድነው ማረገው? ቆይኛ ባንቺ ህፃን ልጅ ምክንያት እንቅልፍ ማጣት አለብን? ቆይ አንቺ እንደድሜሽ አትሆኝም እንዴ? እናንተ እስከመሆን ይሰውረኝ። እዚህ በገባው በወጣው ቁጥር ህፃን ልጅ ያስጮሽ እጭ። አንቺም እኮ ሴት ነሽ፣ ነገ እናት ትሆኛለሽ። አንተ ደግሞ ወዴት ነው? ጓደኞቼ ጋር ምሳ ግብዣ አለብኝ። ፈለግሽ? ምንም ብር የለኝም። ለልጅቷ የዳይፐርና የወተት መግዣ ብር ስጠኝ። ለዚህ ነው ያስቆምሽ? የለኝም። ዛሬማ ተከትዬም ቢሆን ጓደኞችሽ ታወርዳለሁ። ማሂ ነይ አንዴ ልጅቷን ያዥልኝ። መጣው። እሺ ኡፍ ዝም በይ በቃ። አንቺ ደግሞ በእናትሽ አልቆይም። እሺ እመጣለሁ። የኔ ፍቅር አትልቅሽ። አንቺ ኦርዲ እንዳቆይ ያልጨረስኩት ልብስ አለ። አዎ የኔ እናት የቀረብኝን 10,000 ብር አስገብቻለሁ። እሺ ደውላለሁ። እሺ ዮ ቆይ አንዴ ላስረዳሽ። ምንም የምታስረዳኝ ነገር የለም። ያወራሁን እያንዳንዷን ነገር ሰምቻለሁ። ለኔ ላንቺ ለወደፊታችን እኮ የሚሆንን ነገር እኮ እያረኩ ነው። ሴሰኝነትን ጭራሽ ለኔና ለእናንተ ነው ትለኛለህ እንዴ? እኔንም ልጅንም ከዚህ በኋላ አታየንም። እሺ